የሞዴል ኤልሳቤት ይሄኛውን ስዕል ባክግራውንዱን ይሄኛውን ባክግራውንድ የሰራውበትን ቴክኒክ ላሳያችሁ። የመጀመሪያው ማቴሪያል የተጠቀምኩት ፓውደር ነው። ፓውደር ደግሞ የቻርኮል እና የግራፋይት ቅልቅል ነው። ዋይት ቻርኮል እና የግራፋይት ቅልቅል ነው። ሁለቱም በማድረግ እንደዚህ ስትቀላቅሉት ግራጫ የሆነ ፊሊንግ ይሰጠዋል። ስለዚህ በጥሼት ስታደርጉ ምናምን ነገር አይደምቅባችሁ ማለት ነው። ባክግራውንዱ ስስ ሆኖ ቶኒንጉ በስትክክል ይመጣላችኋል ማለት ነው። እንዳይጠቁርባችሁ ያደርግላችኋል። ቻርኮል የምትጠቀሙ ከሆነ ኖርማል ጥቁር ቻርኮል ፓውደሩ የምትጠቀሙ ከሆነ ይጠቁርባችኋል። ስለዚህ የምትጠቀሙት የፔንስል የጥቁሩን የኤች ፓውደር አለ እሱን ለብቻ፣ ከዛ ደግሞ ነጭ ቻርኮል ደግሞ የማሪስ ብራንድ ነጭ ቻርኮል፣ ይህንን ሁለቱን ለየብቻ ብርጭቆ ወረቀት ላይ ፈቅፍቃችሁ ፓውደር ታደርጉትና ከዛ በኋላ እዚህ ላይ መቀላቀል። ሁለቱ ስቀላቀሉት እንደዚህ የሆነ ሲልቨር ነገር ይፈጥርላችኋል ማለት ነው። ስለዚህ በሱ እያረጋችሁ ባክግራውንድ ሰራላችሁ። ሌላው በጣም ወሳኙ ማቴሪያል እቺ ላስቲክ ነች። ይሄ ስቴሽነሪ የምታገኙት ነው። ደብተር ምናምን ስትጠርዙ የመጀመሪያው ትራንስፓረንት ላስቲክ የለም። እሱን እንደዚህ ከርቭ አድርጋችሁ ተቆርጡና ከርቭ አድርጋችሁ ከቆረጣችሁ በኋላ እንደዚህ ያንን ከርቭ መጠቀም ይችላላችሁ ማለት ነው እንደምትፈልጉት። መጀመሪያ ስኬቹን ካወጣችሁ በኋላ ላይኖቹን እየተከተላችሁ ለምሳሌ እዚህ ጋር የሆነች እቺን ከርቭ ለመስራት እቺ እንደዚህ ታደርጉታላችሁ። ከርቭን ላይን አፕ ካረጋችሁለት በኋላ ከዛ በኋላ ጥጥ ታዘጋጃላችሁ። ጥጡ ላይ የቅድሙን ፓውደር ጠቀስ እያረጋችሁበት ሼድ ማድረግ ነው። ሼድ ስታደርጉት እንደዚህ አይነት መስመር ሰርቶላችሁ ባክግራውንዱን ሼድ ያደርግላችኋል። የቀረውን ደግሞ ነጭ ያደርገዋል ማለት ነው። ስለዚህ እንደሱ እያረጋችሁ ሙሉ ባክግራውንዱን ሼር ታደርጋላችሁ ማለት ነው። ስለዚህ ስዕል መማር ለምትፈልጉ ፎሎ ማድረግ ብቻ ነው። እንደዚህ አይነት ቱቶሪያሎች ፖስት እያደረጉ እገኛለሁ ዩቲዩብ ላይም ቲክቶክ ላይም። ይመቻችሁ።